ቀዳዳ ብትገባ አገርህን ታያለህ። ኢትዮጵያውያን የምናካፍለው ታሪክ፣ የምናሳየው ማንነት፣ እንካችሁ የምንለው ሐሳብ፣ ይበጃል የምንለው አስተሳሰብ፣ የኛ የምንለው ፍልስፍና አለን። ይህን እኛነታችንን ለሌላው የምናቀርብበት ጥበብ ደግሞ ፊልም ነው። የዛሬ 50 ዓመት ግድም ከኢትዮጵያ ጋር በእይታ እውቂያ የጀመረው የፊልም ጥበብ በከፍታና በዝቅታ ውስጥ አልፎ ዛሬ ላይ ቆሟል። ፊልም ከሌሎች የጥበብ ዘርፎች ዘግይቶ በኢትዮጵያ ቢጀመርም የመነሳትና የመውደቅ የከፍታና የዝቅታ ጊዜ ቢያሳልፍም ፊልም አሁንም ጉልበታም ጥበብ ነው። ይህ ጉልበታም ጥበብ ሁሉም ባንድ አስሮ ሁሉም ባንድ አሳምሮ ፊልም ሆኖ ሲመጣ ታዲያ ልብ ያሸፍታል፣ ማንነት ያሳያል፣ ሀገር ይለውጣል፣ ታሪክ ማች ገሰግሳል ያንዱን መሰደጃ ያንዱን ቀኑ ደርሷል። መነሻችን የትኛውም ጽንፍ ይሁን አንድ የምንናገርለት ህዝብ፣ አንድ የምናወራው ታሪክ፣ አንድ የምናካፍለውና የምንካፈለው የሰው ጉዳይ በፊልሞቻችን መኖራቸው የግድ ነው። ጥበበኛውም እንደ መክሊቱ እንደየድርሻው እንደየፍላጎቱና አቅሙ ሰግኖ በመክሊቱ ሊያተርፍ ሌት ተቀን ይባዝናል። በአርት ውስጥ መናገር ወይም ሊናገር በህይወት ውስጥ ሊናገር የሚፈልገውን ነገር ሊገልጽ የሚችልበት መንገድ ሆኖ አንድ ፊልም ሰሪ ፊልምን ያገኛል፣ አንዱ ስዕልን ያገኛል፣ አንዱ ጽሑፍን ያገኛል። ስለዚህ ፊልም ሰሪዎችም የመጀመሪያው ነገር በአብዛኛው ያ ነው፣ ከፓሽን የመጣ ሐሳብን ለመግለጽ የመጣ ነው። ታሪክን ከመናገሪያነቱ ተናግሮን ተጽዕኖ ከመፍጠር በፊት ራስን የመግለጽና ራስን ዲፋይን ማድረግ ፍላጎቱን ያይል ይመስለኛል። በመጪው በዓል ጤነኛ የሆነ ኩታራ ሁሉ ወደ አዋቂነት ለመሸጋገር የሚያደርገውን ሁሉ ታደርጋለህ። በዛ ውስጥ ሐሳብን በመግለጽ ምንን መፍጠር ይቻላል ነው። አንዳንዶቻችን ሐሳብን በመግለጽ ህብረተሰብን መቀየር እንፈልጋለን፣ ሐሳብን በመግለጽ አገርን መለወጥ እንፈልጋለን፣ አንዳንዶቻችን አመጽን ማስነሳት እንፈልጋለን፣ አንዳንዶቻችን ገንዘብ መስራትን እንፈልጋለን። የተለያየ ሆነን እንመጣለን። ግን ሁሉ ያቺ ፓሽን ይዘን ነው የምንነሳው። በጣም አድርገን ነገር ግን ያወራ ነበር ምን ያወራ ነበር ግን አልተሞተ አውቶቡሱም እያራገፈ ይቀጥላል። መዝናናትን እንዳጠቃላይ የኪነ ጥበብ ውጤት ብትመለከተው በውስጡ ምን ይዟል? ማህበረሰቡ ላይ የልምድ ጭማሪ መፍጠር ችሏል ወይ? ትምህርት መፍጠር ችሏል ወይ? እውቀት ሼር ማድረግ ችሏል ወይ? ስሜትን መቀስቀስ ችሏል ወይ? ማህበረሰቡ ያላየውን ነገር የስነ ጽሑፍ ባለሙያዎች እንደሚሉት የደቀቀውን ነገር ጎላ አድርጎ ማሳየት ችሏል ወይ? እነዚህ ነገሮች ፊልም የምንሰራባቸው ምክንያቶች ናቸው። ብዙሃን ሆነን ስንቀርብ ደግሞ ፊልም ሰሪዎች የሆነ የብሔራዊ መግባባት ቋንቋ ግን ያስፈልገናል። የፊልም ኢንዱስትሪያችን የዛሬ 10 ዓመት ይሄ ነው፣ የዛሬ 50 ዓመት ይሄ ነው፣ የዛሬ 100 ዓመት እዚህ መድረስ አለበት ብለን በጋራ የምንሄድበት የኢትዮጵያዊ የሆነ የፊልም መግባቢያ ብሔራዊ ቋንቋ ታስፈልገናለች፣ ወይም ዓላማ ወይም ግብ ታስፈልገናለች። ያ ሲሆን ሁላችንም የምንሰራበት ነገር እኛ ፊልም የምንሰራው ኢትዮጵያ ውስጥ ለዚህ ነው፣
የሚል ሰፊ የሆነና ሩቅ የሆነ ራዕይ ማስቀመጥ እንችላለን። ባልንጀሮቼ ግቡ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር እደጃለሁ ቁርስ ቦታ የኛ ሀገር የፊልም ስራ ፍለጋ ውስጥ ራሱን እየፈለገ ያለ ይመስለኛል። ብዙ ነገሮች እናካለን። እንግዲህ ያየነውን ሆሊውድ ያየነውን ፊልም መስራት ፈልገን እናካለን። የህንድ ፊልሞችን መስራት ፈልገን እናካለን። የራሳችንን መልክ ለመፈለግ እንሞክራለን እና አሁን የፍለጋ ዘመን ነው ብዬ አስባለሁ። እንግዲህ መቼ እንደሚፈጃ አላውቅም፣ ግን ፍለጋ እየተሻሻለ ነው ብዬ አስባለሁ። ፍቅር እንደናፈቀኝ ታውቃለህ? መሳይደና ነው ዘጠኝ ወር አርግዣ ምጭ የወለድኩ እናት ነኝ። ዲጂታል ፊልም አብዮት ሲጀምር የነበሩት ፊልሞቻችን ሶሻሊ ኮንሽስ የሆኑ ፊልሞች ለማህበረሰቡ ላይ በተለየ መንገድ የምናነሳቸው ጭቅጭቆች የምናነሳባቸው ሲኒማዎች ነበሩ። ኮሜዲ ቦታም አልነበረም። ከዛ 5 ዓመት በኋላ ደግሞ ተቀየረ እሱ እና ትንሽ ረብሻ ነበረ የነበረው ኮሜዲ ተብሎ ማለት ነው። ወዴት ነው የሚሄደው የሚለው አቅጣጫ ያስፈራ ነበር። ግን ከሌላው ዓለም ትሬንድ እንዳየነው ምንድነው ሳቹሬት ያደርጋል ኢንዱስትሪው። ሰው አዲስ ነገር የመፈለጊያው ጊዜ ይመጣል እና 5 ዓመት ነው አሁንም ይሄኛው አዲስ ነገር ሰው የመፈለጊያ ጊዜ መጣ። እቺ አመት እቺ ላስት ይር እና ዲስ ይር ሰው አዲስ ነገር ማየት ጀመረ። እንግዲህ አሁን በፊት 3-4 በጣት የሚቆጠሩ ፊልሞች ናቸው። አሁን በኢትዮጵያ ውስጥ የተሰሩ ፊልሞች ሸልፍ ይሞላሉ። ይሄ አንዱ በጎ ጎን ነው። በዛ ውስጥ እንግዲህ ከብዛት ውስጥ ጥራት የምናገኝበት መንገድ ይኖራል። አንተ እርካሽ አገርን ለጥቅም አሳልፈ የምትሸጥ ባንዳ የናጡት ነካሽ ታሪክ ከመጠበቅ ታሪክ መስራት ይበልጣል። እኔ አንዲት ኢትዮጵያዊ እዚህ ሜዳ ላይ ለግብ ጥያት ሊሄድ የሚችል ህሊና የለም እንዴ? ትንሹ አትሳሳት። ኤርትራዊ ልዩነት ሀገር በምክንያት የምንወዳትና የምንጠላት የምክንያት ውጤት አይደለች። የምናየው በእርግጠኝነት የኮመርሻል ቫልዩ ያላቸው ኢንዱስትሪ ቋሚ ሆኖ ሊቀጥል የሚያስችለውን ገንዘብ ማመንጨት የሚችል እንዲሆን አድርገውታል እና ትልቁ አዝማሚያ ያንን እየተከተለ ነው ያለው አካሄዱ ስናየው። ከዛ በተቀረ ግን እሱን ተከትሎ የመጡ ጥሩ ነገሮችንም አይተናል። ለምሳሌ ጥራት ስንል በካሜራ አሰራር፣ በላይቲንግ አሰራር፣ በሳውንድ፣ በዚህ በሙዚቃ፣ በትወና፣ ግራፊክስ ስራዎች ላይ ጥሩ ነገሮች እየታዩ መጥተዋል። ለነዚህም ደግሞ ጥሩ ክፍያ ለመክፈል የሚያስችል አቅም ደግሞ ኢንዱስትሪው እያዳበረ መጥቷል። ከበዛ አንጻር በረጅም ጊዜ ኮሜዲ ላይ የሚያተኩሩ ነበሩ። ኮሜዲ ፊልሞች ነበሩ ከበዛ አንጻር ማለት ነው። በጣም በቅርብ ግን በርካታ ድራማና ሌሎችም ኤክስፐሪመንታል ልትላቸው የሚችሉ ዘውጎች በመጠኑ እየተሞከሩ ነው ማለት ይችላል። አንዳንዴ የአንድ ሰው ጅምሮች ብዙዎችን ይዘው ሊሄድ ይችላል። አንዳንዴ ወቅቱ ላይ የሚወጡ ፊልሞች ተመሳሳይ ይሆናሉ። መጀመሪያ ላይ የወጣ ፊልምን ተከትሎ መውጣት አይነት ነገር ማለት ነው። አንድ ጉድ ልጋርሽ፣ ጨዋታው ሊጀመር አፈጥታለሁ። ጥያቄ እንደዚህ ነው ማለት ነው። እድልሽ ነው። ፊልም ዘውጎቻችን በአንድ ነገር ላይ ብቻ መተኮራቸው የሀሳብ ውስንነት ይፈጥራል። ስለዚህ የፈጠራ ችሎታ ይቀጭጫል። የተለየ ነገር ፕሮዲዩስ ማድረግ አንችልም፣ እንደደከምን እንቀራለን ማለት ነው። ወይም ደግሞ ሂደቱ ባያድግም አንድ የሆነ ቦታ ላይ ብቻ እዛው እንደሆነ ይቀራል ማለት ነውና የዚህ አይነት ነገር አስተውልበታለሁ። እርግጥ በተመሳሳይ መንገድ መፍሰስ ይኖራል። ጭብጥ ራሱ መረጣ ላይ ተመሳሳይ ጭብጥ የማንሳት ሀሳቦች አሉ። ይሄ አንዱ እንግዲህ ባለሙያው የቴክኒክ ድክመት ነው፣ ወይንም እንግዲህ አይን ይፈልጋል። ሌላ ሀሳብ ለማንሳት ሌላ ቁም ነገር ለማየት ድፍረትም አይንም ይፈልጋል፣ ጊዜም ይፈልጋል፣ ጥናትም ይፈልጋል። የሚመጡትን ሌሎቹ ዘውጎች ማበረታታት ከተመልካችም ከሌሎች አካላትም በጣም የሚጠበቅ ነው። ሌላ ሀገር ፊልም የሚደገመው ለዛ ነው። ጽሁፎቻችን ዴብዝ ይጎላቸዋል። ለጠለቅ ብለው የሚሰሩ ብዙ ሪሰርች ተደርጎባቸው የሚሰሩ ነገሮች የሉም። በጣም ጥቂቶች ናቸው ያሉትም እና እሱ ድክመት አለ፣ ግልጽ የሆነ ድክመት ነው።
ብዙ የተማረውን የሰው ኃይል ቻሌንጅ የሚያደርግ ስራ እየወጣ አይደለም። ኤኒባዲ ገብቶ ሊያየው የሚችል ኤቭሪዌር ልንሰማቸው የምንችል ጉዳዮችን ብቻ በቀላሉ ማቅረብ ነው የያዝነው። ስለዚህ ዴብዝ ያለው ነገር የለንም። ይሄ ህብረተሰብ ከኛ ብዙ ነገር ይጠብቃል። እኛ እንደ ቀልድ ይጻፍ ነው እንደ ተራ ነገር በሲኒማው የተለቀቀው ጉዳይ የሆኑ ህብረተሰቦች ወይ ደግሞ የሆኑ ሰዎች ጭንቅላትን የመመረዝ የማስተካከል ሌላም ጉዳይ መፍጠር አቅም አለው። ከዛ አንፃር ለየትኛው ህብረተሰብ ምን እየሰጠው ነው? የሚሰሩት ነገሮችስ እውነት የኛን ባህል የሚያንጸባርቁ ናቸው? በተለያዩ መነሳት የሌለባቸው መነካት የሌለባቸው ጉዳዮች ተነስተው እንደ ቀላል ሰው ስቆ ሲወጣ እናያለን። የዛች ጥፋት ግን ዛሬ አይደለም ነገ ላይ በሰፊው እናየዋለን። መነሻው የት ነው ግን? እነዚህ ሲኒማ ቤቶች ላይ ነውና ፍቅር የሚሆን ጥላቻ፣ ማግኘት የሚሆን ማጣት፣ ማሸነፍ የሚሆን መሸነፍ፣ አብሮነት ይሁን ብቸኝነት፣ መታመን ይሁን መከዳት በፊልም ጥበብ ውስጥ ዓለም አቀፋዊ ጭብጦች ናቸው። እነዚህን እውነቶች በእኛ ማንነት፣ ባህል፣ አስተሳሰብና ፍልስፍና በፊልም መናገር ደግሞ አቅምም ዕውቀትም ይጠይቃል። በልጅነቱ ሩጫ የጀመረው የፊልም ኢንዱስትሪያችን በተለያዩ ከፍታና ዝቅታዎች መካከል እያለፈ ለትውልድ፣ ለሀገር፣ ለሕዝብ፣ ለሰው ልጆች የሚሆኑ ጉልበታም ስራዎች እንካችሁ ብሏል። የእኛኑ ጉዳይ ሰብዘው መፍትሄ አመላክተው የሚሞገሰውን አሞግሰው ጉድፋችንን ነቅሰው መልሰው ለራሳችን እንካችሁ የሚሉ ፊልሞቻችን ከካቻምና አምና ከአምና ዘንድሮ በቁጥርም በሐሳብም እየበዙና እየገዘፉ መጥተዋል። አልፎ አልፎ በዚህ ሁሉ የሚመጣ ግን ዩኒክ የሆነ ስራ አለ። ጥሩ ልጆች፣ ጥሩ ዳይሬክተሮች፣ ጥሩ የፈጠራ ችሎታ ያላቸው ልጆች እየመጡ ነው። አንቺ ጎበዝ ልጅ ነሽ። ራስሽን ከአደጋ ለመከላከል ማድረግ ያለብሽ ነገር ነው ያደረግሽው። አብዛኛው ሰው ፊልም ባለሙያው ስለምንገናኝ በቃ መስራት የሚፈልጉትን ነገር ሲነግሩ ጠንከር ያለ ጉዳይ ቢነሳ የሚለውን ነገሮች ይዞ የመነሳት ጉዳይ አላቸው። ፊልም ደግሞ እነዚህ ነገሮች ይዞ ሲነሳ እንደ ሀገር ብዙ ነገር ይለውጣል። ሂደትም ይመስለኛል ያለንበት ያናኗር እንትናችንም ጭንቅ ያለ ስለመጣ ፊልም ደግሞ የዛ ነጸብራቅ ነው። ያ ጭንቀት ያ ነገር ጻፊያኖችን ወይም ዳይሬክተሮችን ወደዛ እየሳባቸው ይመስለኛልና አሁን በዚህ አመት እንኳን የወጡ 5-4 ፊልሞችን መጥቀስ ይቻላል። ሲሪየስ ጉዳዮችን ይዘው ወደ ሀገሪቱ ወይም ደግሞ ማህበረሰብ ውስጥ ያሉ ጉዳዮችን ይዘው የወጡና ከዛ አንፃር አሁን ወደዛ ወደ ድራማ ወደሚለው ዘውግ የመጣ ይመስለኛል። ይህ ኢትዮጵያ ገዢ አዳሜ ተቃጣይ ዛሬ ስጋ ሊበላ ነው። ልኬም በረሃ አቋርጠን ከሊቢያ በመርከብ ልንነሳ ስንል ያዝና ልንመለስ ደረሰ። ሰው አይቶ በቃ አሁን ኮሜዲም ከሆነ በጣም ከፍ ያለ ስራ መሆን መቻል አለበት። ባለፉት 5 ዓመታት እንዲቹም የተደረሰበሰችም ሆና አልፋለች። አሁን ግን ኮሜዲም ከሆነ መስቀል መቻል አለበት፣ አለበለዚያ ሊታይ አይችልም ማለት ነው። በዛ መሃል ግን ደፍሮ የሚመጡ ልጆች ደግሞ መጡና ይሄንን የሰው አፒታይት ማሟላት ተጀመረ። ሰው ከኮሜዲ ወጣ ባለ መንገድ ሐሳብን የሚገለጽበት ፊልሞችን ፈለገ። ስለዚህ ባለፈው አመትና በዚህ አመት እነዚህ ወጣ ያሉት ስራዎች ኦዲየንስን የሚፈልገውን ነገር ማሟላት ጀምሯል። መሰረት መኖር ሳይሻል አይቀርም። ከመኖር ተስፋ አለ። ከነ ረቡኒ ስንጀምር ሮማንሱም አለ፣ ኮሜዲውም አለ። የተነሱትም ጉዳዮች በሀገራችን መልክዓ ምድር ላይ እንድናጣጥሙ ሁሉ ሆኗል። ሁሉ ሰው ሲመጣ ከውጭም ሰዎች ሲመጡ እቺ ሀገር እኮ ለፊልም ይላሉ። ያ ምን ማለት እንደሆነ ሊገባን አልቻለም። ለብዙ ፊልም ሰሪዎች እነ ረቡኒን ስናይ ያ ነገርም ማየት ተጀመረ። መልክዓ ምድሩ እንዴት ለፊልሙ ግብአት እንደሆነ ማየት ጀምረናል። ጅመሬት በልክ አይመስለኝም። አጽመ ታሪኩ ምንድነው? አንዲት የገጠር ከተማ አለች። እዛ ከተማ ላይ አንድ ባለሀብት
ፋብሪካ አቁሟልና ሐኪሞቶ የሚባሉ መድኃኒት ቀማሚ ያሉ የሳቸውም መሬት ለፋብሪካ ማቆሚያ ይፈልጋልና ያንን መሬት ለማግኘት የሚደረግ ጥረት ነው። ረቡኒ ቃሉ ዕብራይስጥኛ ቃል ሲሆን ከመጽሐፍ ቅዱስ ላይ ነው የወሰድኩት። መምህር ሆይ ማለት ነው። አብዛኛውን የሚያወራው ስለ ተፈጥሮ ነው። ተፈጥሮ ስለሚሰጠን ነገር ነው የሚያወራው፣ ስለ መሬት ነው የሚያወራውና ተፈጥሮ ራሱ አስተማሪ ናት። ብዙ ነገራችንን ከተፈጥሮ ነው የምንማረው። ስለዚህ ስለ ተፈጥሮ ስለሚያወራ ተፈጥሮን ደግሞ በአስተማሪነት መልኩ ስለገለጽ ነው። ለዛ ነው ረቡኒ ያልኩት። ለምሳሌ አዲናስ ስለ ለውጥ ያነሳሉ። ከቅርቡ ቢጀምር ብዙዎቻችን ለውጥ እንፈልጋለን። ሀገር ለውጥ ትፈልጋለች። ያን ለውጥ እንዴት ነው ማምጣት ያለብን? አውቶማቲክ ነው ወይ ለውጥ? እንደው በአንድ ጊዜ ብልጥ ጥፍት የምናደርገው ነው ወይ? ፕሮሰስ የለውም ወይ የሚለውን ሀሳብ በደንብ ያነሳዋል። ገጸ ባህሪያት በሚፋተጉ ቁጥር ሀሳቦች ተፋትገው በልዩነታቸው ውስጥ መጨረሻ የሚመጣው አንድነታቸው ሀሳባቸውን አንድ ያደርገዋልና ስለ ለውጥ የሚያነሳ ይመስለኛል። ሲጀመር አንቺ የራስሽን ብቻ ነው ማዳመጥ ነገር አይገባ ነገር ነው። አዳውስቲ ሴት ከሀገሩ ሰው ሁሉ ታቆራርጠኝ ነው እንጂ ብዙዎቻችን ከውጪ ተምረው በመጡ ጓደኞቻችን፣ አባቶቻችን፣ እህቶቻችን የምንጠብቀው ለውጥ አለ። እኛ ከዚህ ያለን ዝግጁነት አለ። ሁለቱ እንዴት ነው ታርቆ ለሀገር የሚበጀው ለኛ የሚበጀው የሚለው ነገር አዲናስ ላይ ያነሳልና እዚህ ሲፈንድ ቀረጂ አሳማሪ ያለው አለማግባት የለም ነው ዲጋሽ ማርጆ ነሽ በአንድ ቤተሰብ ውስጥ በድንገተኛ ሁኔታ ባልታሰበ ሰዓት የተፈጠረው የዚህ የኩላሊት ህመም ሙሉ ቤተሰቡ እንደቀልድ አይቶት ከዛ በኋላ ግን ሙሉ ለሙሉ ህይወታቸውን ይዞ ሲወርድ ወጣ ወረዶች የምናይበት ነውና ሙሉ ለሙሉ ጭብጡም እዚህ ላይ ያተኮረ ነው። እኔ ወደዚህ ጉዳይ ከተቀላቀልኩ በኋላ ግን የኔንም ያመለካከት ያናናር ዘይ ሁሉ ቀይሯል። ይሄ እነዚህ ህመምተኞች ጋር ማሳለፌ ማለት ነው። ቀን በቀን ወደ ሞት በሄድክ ቁጥር የመኖር ጉጉት ይጨምራል። እነዚህ ጋር ያየሁት ነገር ይሄ ነው። ዛሬ ከየትም ተበድረው ከየትም ተሯሩጠው ያመጣሉ። ልክ ዲያሊስ እያደረጉ ነገን ያስባሉ። ያን እያሰቡ ሌላ ሞት ይሞታሉ። እዚህ የዚህ ህመም አስከፊነቱ አንድ ሰው አይደለም የሚሞተው፣ ሙሉ ቤተሰብ ነው። ቤት ሊኖረው ይችላል፣ መኪና ሊኖረው ይችላል፣ የትኛውም ነገር ሊኖረው ይችላል። ቀስ በቀስ እየተሸጠ ሲያልቅ እነዛ ሰዎች ህይወታቸው ሲያልፍ ቤተሰብ ሙሉ ነው አብሮ የሚወድቀው። ከዛ አንፃር የዚህ ህመም ጥግ በጣም ይከፋ ነው፣ በጣም ማለት ነው። ያን ያህል የጠለቀ ችግር ውስጥ ደግሞ ፊልም አንዱ አካል ነው። ይህንን ጉዳይ ለህብረተሰቡ በማድረስ የለውጥ እንቅስቃሴዎችን ማምጣት ይችላል ብለን ስላሰብን ነው። እኔም ያ ስሜት ነው ወደዚህ ውስጥ ይከተኝ። ወይስ አምላክ ወደኛ ላካቸው? ላምባ ማለት ትክክለኛው ፍቺው አንድ ኩራዝ ወይም ደግሞ እንትን ውስጥ ያለችው ነዳጇ ነች። እዚህ ፊልም ውስጥም እንደዛ ነው ጉዳዩ። የህይወቱ ውጣ ውረድ በዛች በላምባ ነው የመሰልኳት እኔ። ያቺ ነዳጅ እስካለች ኩራዟ መብራት ትችላለች፣ ብርሃን መስጠት ትችላለች እስከ መጨረሻው አንጥፍጣፊ ድረስ ማለት ነው። ሲያበቃ ግን ያበቃል። ወደ ሞትን ዋነኛ ማዕከሉና ጉዳዩ አድርጎ የሚተረክ ፊልም ነው። በዘውዱ ድራማ ነው። በዋነኝነት የዘጠኝ ሞት መገለጫ ብዬ የማስበው ሞት ላይ ብዙ ሀሳቦችን ለማንሳት
ለማንሳት ብቻ ሳይሆን ተመልካችን እንዲያስብበት ከዛ ደግሞ ምናልባት ስለሞት ያላሰብናቸው ያላወራናቸው ያላያየናቸው በጣም በርካታ ነገሮች ይኖራሉ ከሀዘን ከመቀበልም አንፃር ማለት ነውና ሞት ላይ ይፈላሰፋል ብለ ማጋነን አይሆንም። የአውቶቡስ ኑሮ ነው የሚመስለኝ። ያላሳስነ ሁላችንም ፍርማታችንን ጠብቀን እንወርዳለን። የግል ህይወቴ ዋናው መነሻ ሆኖኛል ለዘጠኝ ሞት። ከዛ የቅርብ ወዳጄን በሞት ሳጣ ስለሞት ብዙ እንዳስብበት አድርጎኛል። ከዛ በፊት ስለሞት እንደዛ እንዳስብ ያደረገኝ አጋጣሚ ተፈጥሮ አያውቅም ነበር። ያ ሞትን የመጋፈጥ ከሞቱ ጋር የመኖር ከዛ ደግሞ ሞትን ተቀብሎ የመቀጠል ትግሎች ያንን አስቀምጬ የነበረውን ጽሑፍ መልሼ እንዳያው አደረገኝ። ይህ ታሪክ ያው በሀገራችን ያለ እውነታ ነው። ፊልሙን ለመስራት መነሻ የሆነንም ወይዘሮ ብርሃኔ ብዙ ዓመት ከኤችአይቪ ጋር የኖረች ሴት ነች። አንድ ማሳደጊያ ካምፕ ውስጥ እንደዚህ እድሜያቸው ከኤችአይቪ ጋር ተወልደው እድሜያቸው ለአቅመ ሔዋን የደረሱ ሴቶች አግኝተዋት ተስፋችን ምንድን ነው የሚለውን ነገር ጠይቋት በጣም ግራ ገብቷት ሰምተን ነው እውነት ይሄ ጉዳይ እኮ ብዙ የሚያነጋገር ነው ብለን ለፊልማችን መነሻ ያደረግነው። እኛ ምኖርም ከአንድ ዓመት በላይ መኖር እንደማልችል አውቃለሁ። እንደምሞት በማላውቅ አንድ ዓመት ለምን ይበቃል? እንደምመኘው ትልቅ ሰፋይ ለመሆን ይበቃል። ታሪኩ በሽታ ላይ ነው የተሰራው። መነሻ ሀሳቡ ነው። በሽታ ላይ ቢሰራም ብዙ አስተማሪ የሆኑ ነገሮች አሉት። በህይወት የሚቆየው ምክንያት ያለው ሰዎች አሉ። ወራ ታሪክ እንዲኖራችሁ ከፈለጋችሁ እንዲህ አይነቱን ክፉ ሀሳብ ማሰብ ጊዜ የላችሁ። በሴቶች ውስጥ በእነሱ መኖር ውስጥ ለምሳሌ ዘፋኟ ካራክተር በእሷ መኖር ውስጥ ሌላ የተጎዳ ካራክተር ነበረ፣ ባንዱን የበተነ ካራክተር። እሷ ስትኖርና እሷ ስትዘፍንለት የሰውዬ ኑሮ ከፍ ይላል። ለሰዎች መኖር ማለት ነው። ለመስፈን መድረክ ላይ ወጥተሽ ተመልካቾች ቢቀሩ ምን ይሰማሻል? ከፋሻል አይደል? እኔም ላስተምር መጥቼ ተማሪዎች ሲቀሩብኝ ልክ እንደዚሁ ነው የሚሰማኝ። በሳቅ በጨዋታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ነበር ስለሊወት እንደምታስብ ደቂቃ አልፎ ሰዓት ሲተኩ ቀናት አለፉ ተረሱ እነዚያ ጊዜያት ከአስተምህሮቶቻችን ሰብዘው በጥበብ አዋስተው ዓለም አቀፋዊ ጭብጦችን በተባ አንደበት በላቀ መነጽር ተመልክተው መልሰው ለሰው እንካችሁ ያሉን ፊልሞቻችን እይታቸው በኢትዮጵያውያን ማንነት፣ በኢትዮጵያውያን አስተሳሰብ፣ በኢትዮጵያውያን ፍልስፍናና ቀለም ሊሆን ይገባል። እኛ ጉዳዩን እንዲህ አይተነዋል እንደማለት። ያ እንዲሆን የጋራ የሚያደርጉንን ነገሮች በጋራ መምከር የግድ ይላል። ትልቅ ሰዎች ለመስራት የሚያስችሉንን ታለንቶች እያገኘን ነው። በትወናም ቴክኖሎጂው ጋር አብረው መሄድ የሚችሉ ልጆች እየመጡ ነው። ስለዚህ ተስፋ የሚታይ ነገር አለው። አት ዘ ሴም ታይም ግን እነዚህ በጣም ትንሽ ናቸው። ከብዛቱ ካለው ፊልም ሰሪም ከፊልም ፕሮዳክሽን ብዛት ሲታይ ይሄ የኢትዮጵያን የፊልም ኢንዱስትሪ ተስፋ የሚሰጠው ግሩፕ በጣም ትንሽ ነው። አብዛኛው አካሄድ ሊያቀጭጨው የሚችል
እና አደጋ ላይ ሊጥለው የሚችል ነገር ነው የሚታየን ያለው። ትልቁ ነገር ስላነሳ ብቻ ስቶሪ አይደለም። ስቶሪ ማለት ለፊልም በቃ ማለት አይደለም። አለበለዚያ ያንን ሀሳብ ጋዜጣ ላይ ለምን አናነበው? ምንድነው የሚለየው ጋዜጣ ላይ ከማንበብ? ታሪክ እየነገርክ ነው በዛ ስር ያንን መልእክት የምትለው። አለበለዚያ ድርቅ ያለ ሰበካም ሊሆንና መልኩን ሊቀይር ይችላል። ርዕሰ ጉዳይ ማንሳት አይመስለኝም እኔ ትልቁ እንትን ርዕሰ ጉዳዩ ለተነሳው ርዕሰ ጉዳይ ምን መፍትሄ ሰጥቶ አልፏል ነው የሚሰሩት ፊልሞች። ገጠር ላይ ሄዱ ቢቀረጽ የገጠሩን አካባቢ ለፕሮዳክሽን ወይ ደግሞ ለምስል እንዲያምር ሊሆን ይችላል የሚቀረጸው። ግን እዛ ቦታ ላይ የተነሳው ርዕሰ ጉዳይ እንደ ሀገር ወይ ደግሞ እንደ ማህበረሰብ ያመጣው ለውጥ አለ ወይ ነውና ወደዚህ አካባቢ ሲመጣ እንግዲህ ፊልሞች የኛም ወደዚህ እንትኖች እየመጡ ይመስለኛል አሁን ላይ። ግን የምፈልገው ከሱ ጋር መኖር ነበር። ምን ላድርግ? እሞታለሁ። አንዳንዱ ፊልም እንዲሁ ለገበያ የተሳካለት ነው። ስለዚህ ሁሉም ሰው ወደዛ ካዘነበለ ባላንስ ለማድረግ ድጋፍ ሁሉ ይፈልጋል። የተመልካች ድጋፍ፣ የመንግስት ድጋፍ፣ የተለያዩ ተቋማት ድጋፍ በዛ ጉዳይ ላይ ከነበረው የኮሜዲ መስመር ውስጥ አማራጭ ሆነው የመጡትን ማበረታታት አለብን ብዬ አስባለሁ። አንዳንዱ ፍርሃት የነበረው ወጣ ያሉ ፊልም ስንሰራ እንትን አናገኝም፣ ኦዲየንስ አናገኝም፣ ማርኬተብል አይሆንም የሚል ፍራቻ ነበር። ግን አሁን የምናያቸው ፊልሞች ደግሞ ያንንም መጋፋት የቻሉ ፊልሞች ናቸው። አስቀውንም ፍቅሩንም አሳይተውን አስደስተውንም የተለየ ሀሳብም ውስጡ አስገብተው ገበያውንም ሰብሮ መውጣት ተጀምሯል። ያ ደግሞ ኦዲየንሱ ያመጣው ትልቅ ድጋፍ ሲሆን ፊልም ሰሪዎቹ ወይም ደግሞ ዳይሬክተሮቹ ያመጡት ደግሞ ትልቅ ድፍረት ነው። ይሄ ውህደት አይ ቲንክ ዲስ ይር እና ላስት ይር ላይ ትልቅ ለውጥ አሳይቷል። በህግ አምላክ ሰውዬ፣ በህግ አምላክ አንቺ ሴት ገድያ ሀገር መሳቂያ እንዳታደርጊ። አንተን ብቻ ገዳይ ያደረገ ማን ነው? ልቀቀው። ወገይ ቅር እኮ ሰንደቁም አንቺ ጥይት ያንተ ገላ ከምን እንደተሰራ እናየዋለና። ሲኒማ ጥሩነቱ የብዙ ጥበቦች የብዙ ነገሮች ውህደት ነው። ስለዚህ እነዛን ነገሮች ማንጸባረቅ ችሏል ነው የመጀመሪያው ነገር። ያንን ስናንጸባረቅ ደግሞ ሪሊ እኛን የሆነ ከሌላው ዓለም ጋር የተዋሃደ ያልሆነ የኛን ነገር ማሳየት ችለናል ወይ? ከሌላ ሀገር ፊልሞች ጋር ሚክስ የሆነም ነገር ቢኖር በዛ ውስጥ ግን ይሄ ኢትዮጵያዊ ነው የሚል ነገር መለየት ችለን አስቀምጠናል ወይ? የህንድ ፊልሞችን ስናይ የህንድ ፊልም ስለመሆኑ ለመናገር አይከብደንም። በቃ አሸንፈውታል ማለት ነው። ያ አለ ወይ እኛ ጋር ነው። እኛው ላለነው ሳይሆን ሌላው ዓለም ላይ ሲሄድ እውነትም ይሄ ኢትዮጵያዊ ነው፣ እውነትም ይሄ የኢትዮጵያኖች ፊልም ነው የሚል ነገር መስጠት መቻል አለበት። እንደምን ዋልክ? እንግዲህ የራስን ቀለም የምታገኘው ለአንተ ከሚቀርብ ስቶሪ ቅርብ ካለ ከጎረቤት፣ ከራስ ቤተሰብ፣ ከዘመዶች ታሪክ ስትነሳ ነውና እኔን ሳላቅ ስለ አባቴ ለመናገር ወይም ስለ አያቴ ለመናገር የመሞከር ነገር ዴንጀረስ ነው የሚሆነው። መጀመሪያ እኔ ራሴን በትክክል መግለጽ ችያለሁ ወይ? በፊልሜ ውስጥ የራሴን ትውልድ ሪፕሬዘንት ማድረግ ችያለሁ ወይ? እኔ የምላትን ኢትዮጵያ ሪፕሬዘንት ማድረግ ችያለሁ ወይም የኔን ኢትዮጵያዊነት ገልጫለሁ ወይ? ያንን ስችል ስለ አባቴ ልናገር ወይም ስለ አያቴ ልናገር። የኔ ስልጁ በኔ ህይወት ቀዳዳ ብትገባ አገርህን ታያለህ። አንዳንዶቹ ነገሮች ትልቅ የገንዘብ አቅም የግድ ሰፊ እውቀት የግድ የሚሉ ናቸው። እነዚህ ነገሮች እንዲመጡ እኛ መስራት አለብን። የማህበረሰብ መጎልበት ጋር በተገናኘ ሲኒማ ትልቅ ቦታ አለው። ከዛ ደግሞ በጣም በተደጋጋሚ የሚነሳው በሚዲያዎቻችን የሚነሳው ግን በፊልሞች ላይ እጅግ በጣም እንድንዘነጋው የሆነው የገጽታ ግንባታ ጉዳይ አለ ብዬ አስባለሁ። ፊልሞቹ ዓለም አቀፍ የእይታ መንገዶች የእይታ ቦታዎች ላይ መታየት ሲችሉ ብቻ ነው ገጽታ ግንባታ ማግኘት የሚችለው። ፊልሞቻችን ወደዛ እንዴት ዲስትሪቢዩት መሆን ይችላሉ? አዋርዶች፣ ፌስቲቫሎች፣ ከዚህ ወደዛ ሊንክ የሚያደርጉ ነገሮች ያስፈልጋሉ። እነዚህ በጣም አነስተኛ ናቸው አሁን ያሉት። ስለዚህ ወደዛ ወጥተው ለመታየት ያለው ዲስትሪቢዩሽን ሲስተም ደካማ ስለሆነ በዛ ረገድ ትልቅ ውጤት አላየንም። አሁን ከተማችን ውስጥ ያሉት ፊልም ፌስቲቫሎች እና አዋርዶች አሉ። አይ ቲንክ በዋነኝነት የነሱ ኃላፊነት ይመስለኛል እዚህ ያሸነፉ ፊልሞችን ውጪ እድል እንዲያገኙ ውጪ የመታየት እድል እንዲመጣላቸው የማድረግ ሲስተም መፍጠር ይኖርባቸዋል። ታዲያ የፊልም ጭብጣችን በጎደለ ሞልቶ ባነሰ ጨምሮ
ወደፊት ኢትዮጵያ አንቱ በተባሉ የፊልም አደባባዮች ያስጠራ ዘንድ ዛሬ ከጅማሩ ሊሰራ የሚገባው ቁም ነገር መኖሩ እሙን ነው። ይህ የጎላ የማንነት ማሳያ መነጽር ዓለም አደባባይ ሲወጣ ደግሞ እኛ ኢትዮጵያውያን ማለት እንዲነን ብሎ የመናገሪያ የተባ አንደበት ነውና ስራው የዛን ያህል ጉልበት የሚጠይቅ ዕውቀት የሚሻ ድጋፍ የሚያስፈልገው ዘርፍ ነው። ከዚህ አለፍም ሲል ኢንዱስትሪ ሆኖ ራሱን የሚመራ ዘርፍ እንዲሆን የሁሉም ብርቱ ትግል የግድ ይላል። የኛ ፊልሞች ያው ጠንከር ያሉ ጭብጦችን ወደ ማንሳት ደረጃ እየመጡ ነውና የማህበረሰቡንም ችግር ነቅሰው የማውጣት ጉዳያቸው እየጨመረ መጥቷልና ከዛ አንፃር አሁን ላይ ያለው የፊልም እንትን ሰፋ ያለ ጉዳዮችን የሚያዝና ሰፋ ያሉ ሐሳቦችን የማንሳት እንትኑ የበዛ ይመስለኛል። አንድ ያየሁት ክፍተት የነበረው እንደዚህ አይነት ፊልሞች ፕላትፎርም አላገኙም ለመታየት ህዝብ ጋር ለመድረስ ያ እድል ሰፊ አይደለም የነበረው ባለፉት አመታት ስፔሻሊ ባለፉት 5-6 አመታት። ፊልም የህብረት ስራ ነው የሚባለው ነገር እንግዲህ ደጋግሞ እውነት ይሆናል። ሐሳቡን ባነሳው ቁጥር አንተ የሰራው ፊልም በሚገባ ካልተሰራጨ ለተመልካች በሚገባ ካልደረሰ ተሰናክሎ ነው የሚቀረው እና ፊልም የሚሰራው የአመንጪው አካል ደራሲ የምንላቸው ወይንም ፊልሙን አምርተው የሚያወጡት ሰዎች ጋር ድፍረቱ ያስፈልጋል። ፊልም ተመልካቾቻችን ላይ ነው በዋነኝነት የፊልም አፒታይታቸውን ክፍት እንዲያደርጉ ለየትኛውም ፊልም እድል የመስጠት ባህል እንዲኖር ለማጣጣም የሚያስችለውን ነገር ልናዳብር የምንችለው እንደዛ ስለሆነ ማለት ነው። ያንን እድል ሲሰጡ አሁን ያየነው ባለፈው አመትና በዚህ አመት አዳዲስ ስራዎች መጥተው መንገድ የከፈቱትን ነገር እንዲጎለብት ያደርግልናልና ፊልሙን የሚያሰራጩ ሰዎች ማየት ያለባቸው ፋይዳውን ከዚህ በኋላ ይሄ ፊልም ወጥቶ የት ነው የሚደርሰው። ስለዚህ ዛሬ በቴክኒክ በምናምን ኮሜንት አድርገን ከምንይዘው በሳቅ ከምንለካው እስቲ ነገን አስበን እናቻችለው እስቲ በማሳደግ ውስጥ ተመልካችም ሲኒማ ቤትም ያሉ ሰዎች አስተዋጽኦ ማድረግ አለባቸው። ነገ ምን መሰጋገንበት ቀላሉ ዘጉል ጊዜ ከሰራ ቤት ውስጥ ሶፋ ላይ ምናምን ከቀረ ነገሩ አስቸጋሪ ሊሆን ይችላልና ወተን በመንከፍለው መስዋዕትነት ውስጥ ዋጋው መታየት አለበት። ለፕሮሰሱ ክብር ይፈልጋል። ስለዚህ አይ ቲንክ እያንዳንዱ አካል የፊልም ጥራት ላይ የሚያተኩረና ካሄድ ከተከተለ አይ ቲንክ ሰክሰስፉል መሆን የሚችል ይመስለኛል። ሌላው ደግሞ ፊልም ማህበረሰብ ላይ የሚፈጥራቸውን በጎ ተጽዕኖች መንግስት ይፈልጋቸዋል። እነዚህ ማግኘት የሚችለው በባህል ቢሮና በመሰል እጆቹ ፊልም ወደ በጎ አቅጣጫ እንዲሄድ ተጽዕኖ ማሳደር ሲችል ብቻ ነው። ስለዚህ ከመንግስት አንጻር ኃላፊነቱ በጣም ላቅ ያለ ነው ብዬ አስባለሁ። ፊልሞች እንዲያድጉ የማድረግ ተነሳሽነት ከመንግስት በኩል ያስፈልጋል ብዬ አስባለሁ። የኛ ሀገር ገጽታ ቀድሞ በፊልም ስራ ነው የጠፋው ይባላል። እሾህን በሾህ እንደሚባለው ማለት ነው። ይሄንን ገጽታ መልሶ በፊልም ደግሞ መሻሻሉ ማሳየት ያስፈልጋል። ወደሆነ ነገር አንድ ላይ መንፈሳው በቃ መፍትሄ የሚሰጥ ነገን የሚመረምር አላ ይጠራልን ሰው የለም። ስለዚህ በየግል ትሮጣለ ነገሩ ወደ አንድ ቅርጽ አይደለም። ማህበራት በጣም ደካማ ናቸው። ብዙ ነገር ይፈልጋልና መንግስት ጣልቃ ይግባ ማለት አይደለም። ጣልቃ ገብቶ አንተ እንደዚህ አይነት ጭብጥ ነው የምትሰራው እንዲል አልጠብቅም፣ አይገባም። ግን ምን ማድረግ አለበት? ማበረታታት አለበት። ከዛ እኛ እኮ የምናየው አለ በመንግስት እንቅስቃሴ ውስጥ የምናየው እውነት እንሰብካለን፣ የምንሞግተው ነገር እንሞግታለን። ዛሬ እረኛ ምን አለ ማለት አትችልም። ገባ? አሁን በጣም ለሚያመን የስደት ጉዳይ ምንድነው ማድረግ ያለብን? መንግስት ከፊልም ሰሪ ጋር ከኪነ ጥበብ ሰው ጋር መመካከር አለበት። ዝም ብሎ ድረስ ምናምንም አይደለም። በጣም ታቅዶ እውነት ለምንድን ነው የምንሰደደው? መንግስትም ራሱን ሊያይበት ይችላል። የሚሰደዱ ልጆችም ራሳቸውን ሊያይበት ይችላል። ወይ ድምጻቸውን ልንሰማ እንችላለን እነዚህ ልጆች እና እንደዚህ ማት ነገር መስራት ሲችል ጥበቡ ብዙ ፖቴንሻል ያለው ባለመታገዛችን ነው። እኔ እንታገስ ስንል ካልታገዘን እንቆማለን አይደለም፣ ይሄው እየሄድን ነው። ግን በእንተጋገዝ በጣም ብዙ ርቀት በአጭር ጊዜ ይሄዳል። ለዚህ ነው አሁን ለምሳሌ እኛ ጉማ ፊልም ሽልማትን የፈጠር ነው ወይም የጀመር ነው እንበል። ጉማ ፊልም ሽልማት አላማው እንደዚህ አይነት ፊልሞች ብቃት ያላቸው ፊልሞች
ጠለቅ ብለው የሚሰሩ ፊልሞች ጥረት የሚታይባቸው ሪሊ የኢትዮጵያን ፊልም አቅጣጫ ወደ ተሻለ ቦታ ሊያደርሱ የሚችሉ ሲኒማዎችን ማበረታታት ነው አንደኛው ነው ዋነኛው ዓላማ። ከዛ ሚዲያ እንግዲህ ሁልጊዜ ድልድያችን ነው። ሚዲያን ደግሞ አንድ ቻሌንጅ ማድረገው ነገር የሆሊውድ ፊልሞች በጣም ፕሮሞት ይደረጋሉ። የኛ ምን አለበት ቢደረጉ ምን አለ እንደው ተገቢ ከሆነ ይሄ ነው አንዱ ማስተዋል። ከቅኝት ያለፈ ከዳሰሳ ያለፈ ደብዝ ያለው ነገር እንዲያመጡ ይጠበቃል። ኢትዮጵያ መሆን የምትፈልገው ነገር ሀገራችን እንድትደርስ የምትፈልግበትን መንገድ በቀላሉ ሊያደርሳት የሚችል የጥበብ ክፍል ነው ብዬ ነው ማስበው። ግን ብዙ መረዳቱ ያለ አይመስለኝም በዚህ ጉዳይ ላይ እንጂ አንድ ሰዓት ሙሉ ቁጭ ብለህ ስለ ሀገር አቋም ከመናገር 30 ደቂቃ ባልሞላች አጭር ፊልም ውስጥ ሰዎች ስለ ሀገራቸው አልቀሰው ስለ ሀገራቸው ለመሞት ዝግጁ እንዲሆኑ ማድረግ ትችላለህ። ምክንያቱም ስሜት ነው። የእያንዳንዱን ሰው ስሜት መንካት ይችላል። ለውጥን ማምጣት ከተፈለገ በዚህ ለውጥ ማምጣት ይቻላል። ስለዚህ ትልቅ ሰፊ ክፍል ያለው ነው፣ ግን ጅምር ነው። እኛ ጋር ለመውቀስም ምንም ለማለትም ጊዜው ላይሆን ይችላል። ወደዛ ከሄድን ግን እንደ ሀገር ትልቅ ለውጥ ማምጣት የሚችል ነው ብዬ ነው ማስበው። በፊልም ላይ የሚያስፈልጋን ብሔራዊ መግባባት መኖር አለበት። ያ ቪዥን ከሌለ ምንም ትርጉም የለውም። እንደተበታተነ ነው የሚቀረው። ሁሉም በየአቅጣጫው ነው የሚሄደው። ያቺን ነገር መፍጠር መቻል ይኖርብናል። ዲስትሪቢዩተሮቹም የሚያልሙት አንድ ጎል ሊኖር ይገባል። ለኢትዮጵያ ፊልም ኢንዱስትሪ ዳይሬክተሩም ጸሐፊውም ያቺን ነገር ክሬት ማድረግ አለብን። ቅድም መሀል ላይ አንስተዋል። የአሜሪካን ፊልም ያቺ ብሔራዊ መግባባት አለቻቸው። ዳስ ዋይ ፊልማቸው ያን ያህል ኢምፓክት ያለው የትኛውም ፊልም ይሰራ ወደዛ አቅጣጫ የሚወስድ ነገር ነው ያለው። የዛን አይነት ነገር እኛ ጋር ሊኖረን ይገባል። ያ ካለን ብዙ ነገር ያቀልልናል።